የአራዳ ፓርክ እና ፍሬንድሺፕ ፓርክ መሃል ላይ ድርጅታችን ሜሪት ፕሮፐርቲስ እያለማ የሚገኘው አፓርትመንት ነው። ይህ ድርጅታችን ሜሪት ፕሮፐርቲስ በበፊቷ ሪበከንቱ አሁን ደግሞ በአራዳ ፓርክ እና በወዳጅነት ፓርክ መሃል ላይ በሚገኘው ሰፈር G+24 የሆነ አፓርትመንት እያለማበት የሚገኘው ስፍራ ነው። በዚህ ሳይታችን ከባለ 1 እስከ ባለ 3 መኝታ የሆኑ አፓርትመንቶቻችንን በ10% ቅድመ ክፍያ የግሎ ያድርጉ። ስለ ሳይታችን የተወሰነ መግለጫ ለመስጠት ያክል ሳይታችን በ4 ኪሎና በፒያሳ መሃል ላይ ወይንም ደግሞ በወዳጅነትና በአራዳ ፓርክ መሃል ላይ የሚገኝ ሲሆን 2 ቤዝመንት ፓርኪንግ ከአንደኛ ወለል እስከ 4ኛ ወለል ደግሞ የንግድ ማዕከልን 5ኛ 6ኛ ወለል ላይ ደግሞ ተጨማሪ ፓርኪንግ እንዲሁም አሚኒቲዎችን ያካተተ ሲሆን ከ7ኛ ወለል ጀምሮ እስከ 24ኛ ወለል ድረስ ባለ 1 ባለ 2 እና ባለ 3 መኝታ ክፍል አማራጮችን ይዞ ቀርቧል። ሳይታችንን ለየት የሚያደርጓቸው ብዙ ነገሮች አሉ። ከነዛ ውስጥ የተወሰኑ ለመጥቀስ ያክል የመጀመሪያው የሚገኝበት ሎኬሽን ነው። ከተማ ላይ በጣም ፕራይም የሚባል ሎኬሽን፣ ለኢንቨስትመንትም ሆነ ለማከራየት ካሰቡ ከየትኛውም የከተማ ስፍራዎች እጅግ ተመራጭ የሆነ ከቤተ መንግስት በቅርብ ርቀት ላይ ከፓርኮች በቅርብ ርቀት ላይ መገኘታችን አንድ ልዩ የሚያደርገን ነገር ነው። ሳይታችንን ልዩ የሚያደርገው ከመገኛው ተጨማሪ በዙሪያው የሚገኙ ተጨማሪ ስፍራዎች ናቸው። ይህንን ምስል ከፓርኮቹ ተጨማሪ በቅርብ ርቀት ላይ ዓለም አቀፍ ስታንዳርዳቸውን የጠበቁ ኢንተርናሽናል ትምህርት ቤቶችን፣ ትልልቅ ሆስፒታሎችን እንደ ጥቁር አንበሳ፣ ዘውዲቱ የመሰሉ ሆስፒታሎችን በቅርብ ርቀት የሚያገኙ ሲሆን በቅርብ ከሚገኙ ፓርኮች ተጨማሪ ትልልቅ ዓለም አቀፍ ስታንዳርዳቸውን የጠበቁ ባለ 5 ኮከብ ሆቴሎች እንደ ሸራተን ሆቴል፣ ሂልተን ሆቴል እና ሀያት ሪጀንሲ የመሰሉ ሆቴሎችን በቅርብ ርቀት ላይ ማግኘታችን ሳይታችንን ልዩ ያደርገዋል። በተጨማሪም ዓለም አቀፍ ትምህርት ቤቶች እንደ ሊሴ ገብረ ማርያም ያሉ ዓለም አቀፍ ስታንዳርዳቸውን የጠበቁ ትምህርት ቤቶች መገኛ ስለሆነ ለመኖርም ሆነ ለማከራየት ካሰቡ ተቀዳሚ ምርጫ ያደርጉታል። ከዚህ ውጪ ሳይታችንን የሚያዋስኑት መንገዶች 3 ዋና መንገዶች የሚያዋስኑን ሲሆን የመጀመሪያው ወደ አብሮት ቤተ መጻሕፍት ወይም ደግሞ ወደ ቤተ መንግስት የሚወስድ ነው። ሁለተኛው ወደ ፒያሳ ወደ ጣይቱ የሚወስድ መንገድ ይሆናል። ሶስተኛው ወደ ኤንሪኮፔክ ቤት ወይም ደግሞ ወደ ኤሊያና መስመር የሚወስዱ 3 መንገዶች የሚያዋስኑት ይሆናል። በዚህ ሳይታችን ባለ 1 መኝታ 49 ካሬ ጀምሮ ባለ 2 መኝታ 80 እና 95 ካሬ፣ ባለ 3 መኝታ 115 እና 130 ካሬ አማራጭ ያቀረብን ሲሆን እንደ ኢንቨስትመንት ካሰቡ ትንንሽ ካሬዎችን ይዘን ቀርበናል። እንደ መኖሪያም ደግሞ ካሰቡ ትልልቅ እስከ ባለ 3 መኝታ አማራጮችን ይዘን መጥተናል። በተለይም ደግሞ ከሀገር ውጭ የምትኖሩ ዲያስፖራዎች ከሆናችሁ ሀገራችሁ ላይ በጣም ፌር በሆነ ፕራይስ ኢንቨስት የምታደርጉበትን እድል ይዘን መጥተናል። ዋጋችን በካሬ 105,000 እና 110,000 ብር ሆኖ ነገር ግን ቅድመ ክፍያውን ከፍ አድርጎ ለሚከፍል ደንበኛ እስከ 30% የሚደርስ ታላቅ ቅናሽ ይዘን መጥተናል።